ዛሬ የምንገኘው በቨርጂኒያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የሶስተኛ ዙር ተመራቂዎችን ለማስመረቅ ከፍጹምዬ ጋር አብረን መጥተናል። ለአሁኑ ከ70 በላይ የሚሆኑ ልጆች ናቸው የሚመረቁት። ኮንግራቹሌሽን። ስምሽን ንገሪኝ። ቤታል ስሜ ሶሊያና ደረጀ ነው። አቢሜሌክ ሰው በሰው እዩነኝ የሆነው ሳሪክ አቢጌል ከሰባ ተማሪ መካከል አንደኛ በመውጣት ዲያቆን ካሌብ ቶላ። ምን ተማርሽ? ምን አወቅሽ? ስለ ሞሴስ፣ ስለ ጀነሲስ፣ ስለ ኤክሶደስ፣ ስለ 5 መጽሐፎች ሙሴ የሰራው ዳዊት፣ ጆሴፍ፣ አብርሃም፣ አዳም እና ፕሮፌቶች 14 መጽሐፎች የሴንት ፖል። እኔ እዚህ ትገኘሁኝ ባይብሉ እንድማር እና ጥሩ ልጅ እንደሆነ። እውነት ለመናገር ሁሉም ወላጆች እንደዚህ ልጆቻቸውን ቢያሰባስቡ ምናልባት የወደፊት ልጆቻችን በወደፊቷ ኢትዮጵያ ውስጥ በተሻለ ፍቅር ይኖራሉ ብዬ አስባለሁ። ልጆቻችሁን ይላል ስለ ክርስቶስ ካልነገራችኋቸው ዓለም ክርስቶስን እንዳይከተሉ ትነግራቸዋለች ይላል። ተዘከረ ዛሬ የምንገኘው በቨርጂኒያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የሶስተኛ ዙር ተመራቂዎችን ለማስመረቅ ከፍጹምዬ ጋር አብረን መጥተናል። ምን ያለሽ ፍጹምዬ? ለአሁኑ ከ70 በላይ የሚሆኑ ልጆች ናቸው የሚመረቁት። ከዚህ በፊት በርካታ ቁጥር ያላቸው ልጆችም ይሄን አገልግሎቴን አስተምሮ ጨርሰው ተመርቀዋል እና በዚህ አጋጣሚ ለመላው ወላጆችም እንኳን ደስ አላችሁ። ሀኒ 2 ልጆች ዛሬ አስመርቀሻል። እንኳን ደስ አለሽ። እንኳን አብረው ደስ አለን ፍጹምዬ። በጣም ደስ ብሎኛል። ገብቼ የልጆቼን ሁኔታ እንዲሁም የተመራቂዎቹን ፕሮግራም ለማየት እጅግ በጣም ጓጉቻለሁ። ያለውን ዝግጅት ወደ ውስጥ ገብተን እንከታተል። መልካም ጊዜ እንመኛለን። ቆንጆ ነገር እንደምንመለከት እርግጠኛ ነኝ። ስለማይነገር ስጦታው እግዚአብሔር ይመስገን። ያላለን አምላክ ስንጓዝ ማይበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን። ሲገቡ አንድ በአንድ ነው የምንጠራቸው። ወላጆች እያጨበጨባችሁ ተቀበሉ። ደሳለ ኮንግራቹሌሽን። ስምሽን ንገሪኝ። ቤታል ስሜ ሶሊያና ደረጀ ነው። አቢሜሌክ ሰው በሰው እዩነኝ የሆነው ሳሪክ አቢጌል ስንት ዓመት ነህ? ስንት ያክፍል ነሽ? 11 ዓመት ሆነኝ። 5ኛ ክፍል ላይ 9 ዓመት ሄነኝ። ከሰባ ተማሪ መካከል አንደኛ በመውጣት ዲያቆን ካሌብ ቶላ። እንኳን ደስ አለ። አሜን። እንኳን አብሮ ደስ አለን። አማርኛ በደንብ ትችላለህ? እችላለሁ በደንብ፣ ግን አንዳንድ ነገሮች መሻሻል አለብኝ። አይ ጥሩ ነህ፣ በደንብ ታወራለህ። እስቲ ስለዚህ ቤተክርስቲያን፣ ስለ አብነት ትምህርት፣ ስለ ባይብል ትምህርት እስቲ ንገረኝ። ምንድን ነው የሚመስለው? አሁን እኛን ስለ ስነ ፍጥረት ሙሴ እንደጻፈ የ5 መጽሐፎች ማለት የ12 ታላቅ ነቢያትና የ4 ነቢያቶች ተምረናል። ከዛ ወደ ወንጌሉን ገባን። ስለ አብርሃም፣ ስለ ዳዊት፣ ስለ እነሱ አስተምረናል። ስለ 14 የጳውሎስ መልእክቶች ተምረናል እና ስለ 5 ዮሐንስ እንደጻፈ መጽሐፎች ተምረናል። ዮሐንስ ወንጌሉን አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ዮሐንስ ራዕይ። እንኳን ደስ አለሽ። እንኳን ደስ አለሽ። ካብናቴ እዚህ ከመምጣት ከጀመርሽ ረጅም ጊዜ ሆኖሻል። ምን ተማርሽ? ምን አወቅሽ? ስለ ሞሴስ፣ ስለ ጀነሲስ፣ ስለ ኤክሶደስ፣ ስለ 5 መጽሐፎች ሙሴ የሰራው ዳዊት፣ ጆሴፍ፣ አብርሃም፣ አዳም እና ፕሮፌቶች 14 መጽሐፎች የሴንት ፖል 10 ኮማንድመንቶች
እስቲ እዚህ ቤተክርስቲያን የምትመጣው ምን አገልግሎት ልታገኝ ነው? ምን ተማርክ? የእግዚአብሔርን እንዴት እንደኖረ ስለ ባይብሉ እግዚአብሔር ለማመለክ እና ጥሩ ልጅ ለእናቴ ለሆን። እዚህ የአብነት ትምህርት መማር ከጀመርሽ ምን ያህል ጊዜ ሆነሽ? 5 ወር። 5 ወር። እስቲ በ5 ወር እንዴት ነበር ትምህርቱ? ምን አወቅሽ? ስለ ዴቪድ ተምሬያለሁ፣ ስለ ጆሴፍ ተምሬያለሁ እና ስለ ጆሴፍ እና ስለ ልጆቹ እንዳለ ተምረናል። የልጅ ምን ትሰሪያለሽ? እናቴና እኔ ግራጁዌሽን አለ። ቀጥለሽ መተሽ እዚህ መማር ትፈልጊያለሽ? አዎ። እንዳንተ ሌሎችም ትንንሾች አሉ። አሁን ዛሬ እዚህ ለምንድን ነው የተገኘው? እኔ እዚህ የተገኘሁኝ ባይብሉ እንድማር እና ጥሩ ልጅ እንደሆን። የክርስቶስ እስረኛ በሚል ተመርቀሃል። ምንድን ነው ያገኘው ጥቅም? ጥቅም ያገኘው እኔ በደንብ ስለ መጽሐፍ ቅዱስ እማራለሁ እና በደንብ ስለ አብነት እየተማርኩኝ ነው። አማኑኤል እንኳን ደስ አለህ። እንኳን አብሮ ደስ አለን። እሺ ዛሬ የምጠይቅህ ጥያቄ ልጆቻችን ዛሬ ሲመረቁ ያደረጉት ሪቫን የክርስቶስ እስረኛ ይላልና ያንን ቃል ለልጆቹ ምርቃት ቀን የተጠቀምክበት ምክንያቱ ምንድን ነው? መልካም። እሺ የክርስቶስ እስረኛ ራሱን ሐዋርያው ቅዱስ ጳውሎስ ነው። እኔ የክርስቶስ እስር የሆንኩ እያለ መልእክት ይልካል። በቤተክርስቲያናችን አስተምሮ በመጽሐፍ ቅዱስ ሊቃውንት ዘንድ 4 መልእክታትን ሐዋርያው ቅዱስ ጳውሎስ ከእስር ቤት ሆኖ ጽፏል። ኤፌሶን፣ ቆላሲስ፣ ፊልጵስዩስ እና ፊሊሞና ናቸው። ለአብነት ያህል ለምሳሌ ኤፌሶን ምዕራፍ 3ን ብናይ ሐዋርያው ቅዱስ ጳውሎስ ራሱን የክርስቶስ እስር እያለ ይጠራል። በፊሊሞና መልእክቱ ምዕራፍ 1 ላይም እንዲህ ባለ አገላለጽ፣ ፍቅር በተሞላበት አገላለጽ ራሱን ይገልጻል። ሐዋርያው ቅዱስ ጳውሎስ ይላሉ የቤተክርስቲያናችን ሊቃውንት በሁለት አንድምታ ይፈቱታል። አንደኛው ሐዋርያው ቅዱስ ጳውሎስ ይህንን ያለበት በእርግጥ በእስር ላይ በሰንሰለት ታስሮ ነው መልእክቱን ይጽፍ የነበረው። አንድም ደግሞ በክርስቶስ ፍቅር መታሰሩን ነው። በክርስቶስ ፍቅር ሰው ሲታሰር ከዝሙት ይርቃል። ሰው በክርስቶስ ፍቅር ሲታሰር ከኃጢአት ይርቃል። እኔ የምኖረው ለክርስቶስ ነው። ለዚች ዓለም እንደ ዴማስ ለዓለም ሳይሆን ለክርስቶስ ነው የምኖረው። አንድ ሰው ሲታሰር ለታሰረለት ነገር ባሪያ ይሆን የለ። ወደ ክርስቶስ ስንመጣ ግን በፍቅር ሳያስገድድ ክርስቶስ ለሚወደው ነገር ራስን አሳልፎ መስጠት፣ መታሰር የሚለውን ሀሳብ ሊቃውንቱ ይሰጣሉ እና ተማሪዎችም ይሄንን እንዳያችሁት የክርስቶስ እስረኛ የሚለውን ሪቫን እንዲለብሱ የወደድኩበት ምክንያት በዚህ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ የጥበብ መጽሐፍ ነው። ጸሐፊው ጠቢቡ ሰለሞን እንደሆነ ቤተክርስቲያናችን ታስተምራለች እና ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። ስለዚህ በዚህ እድሜያቸው የክርስቶስ እስረኛ መሆን፣ ስለ ክርስቶስ ማስተማር፣ ስለ ክርስቶስ ፍቅር መንገድ ነገ ካደጉ በኋላ ይታሰራሉ። በዛው ወደ ሌላ ቦታ አይሄዱ፣ ወደ ዓለም አይሄዱ፣ ወደ ጥፋቱ አይሄዱ፣ ወደ ዘረኝነቱ አይሄዱ፣ ወደ ክፋቱ አይሄዱ። ምክንያቱም ታስረዋል። እነዚህ ልጆች በክርስቶስ ፍቅር ታስረዋል። ስለዚህ ወደ አፈቀሩት ወደ ክርስቶስ ነው የሚሄዱት፣ ወደ ቃሉ ነው የሚሄዱት። ወደ ቃሉ ሲሄዱ ደግሞ ለሀገር፣ ለወገን፣ ለቤተሰብ፣ ለመላው ዓለም ጠቃሚ የሚሆኑ ይሆናሉና ከዚህ በመነሳት ነው የክርስቶስ እስረኛ በሚል ስያሜ ያው ይሄንን መርሃ ግብር ይሄንን ፕሮጀክት ቀርጬ ላለፉት አንቺም እንዳልሽው 3-4 ዓመታት ልጆችን ሳስተምር ቆየሁት። ዲያቆን ናሆም ሳድቅ ዲያቆን ነህ? ዲያቆን በመሆኑ ምን ይሰማል? በጣም ለእግዚአብሔር ይባርካል እና ሁሉ ጊዜ ይተባረክ። እዚህ አብነት ትማራለህ አይደለ? በአብነት ትምህርት ቤት በመማርህ ምንድን ነው ያገኘው? በወዳሴ ማርያም፣ በዜማ እና በዘጠኝ ጸሎት። ንገረኝ ስለ ትምህርትሽ። Honestly, it's been a really great experience talking with the students. They're all so welcoming and they don't really judge you, especially because I'm not as experienced in with this new setting. So they've been helping out a lot and they've been really nice, and it's been really nice getting to learn and grow with them here. And it's been really nice having Aman as a teacher.
አማርኛ በደንብ ትችላለሽ? ማን ያስተማርሽ? ቀሲስ ክፍሌ። እስቲ አሁን ምንድን ነው የተማርሽው ስለ ባይብል? ሁሉም ደቁነ ማሌል በጣም ቲቸር ሆነ አመሰግናለሁ። ሁሉም ተማረኝ በባይብል። ምናስመርቀው አበቃ ጨረሳችሁ ተሰናበታችሁ ለማለት አይደለም። ደስ ብሎኛል። ያው በቅድሚያ እግዚአብሔር አምላክ ክብሩን ይውሰድ። አስቀድሜም እንደተናገርኩት በጣም ወጣቶች ትልቅ ፈተና ላይ ናቸው እዚህ ሀገር፣ በተለይ በውጭ ዓለም የሚኖሩ ከዛ እንዲያመልጡ በር መክፈት ከዚህ በላይ የሚያስደስት ምንም ነገር የለም። ክርስቶስ ኢየሱስን በልባቸው ላይ ማተም ከዚህ በላይ የሚያስደስት ምንም ነገር የለም። ሁሉም መጽሐፍ ቅዱስን ማንበብ እጅጉን ነው የሚወዱት፣ እያነበቡ ነው። ትልቅ ቅናትን በውስጣቸው አድረዋል። ያንም ደግሞ ወላጆች በቤት ውስጥ የሚያደርጉትን ገጽታ እያነሱ ይነግሩኛል እና ልጄ በጣም ተለውጣለች፣ መጽሐፍ ቅዱስን እጅጉን ታነባለች፣ እጅግ እኛን ሁሉ እያረሙ ነው ስናጠፋ ይሄ ዳዲ ማሚ እግዚአብሔር ይሄንን አይወደውም እያሉ እያረሙ ነው እና ብለው ብዙዎች ወላጆች መጥተው ደስታቸውን ገልጸውልኛል እና እኔም በጣም ደስ ብሎኛል። እንግዲህ ከዚህ በኋላ በደንብ ጠንክሬ እግዚአብሔር አምላክ ይረዳኛል፣ በደንብ ስራ ለመስራት እሻለሁ። ግን 5 ተማሪዎች አንደኛ ወጥተዋል። ከ67 ተማሪ ውስጥ 5 ተማሪዎች አንደኛ ወጥተዋል። በአሁኑ ደግሞ የማዕረግ ተመራቂ ነሽ በአብነት ትምህርት ውስጥ በባይብል ሊንክ ትምህርት ውስጥ እና እንዴት ነው የምታጠኝ የነበረው? ፋይናል ኤግዛም ነበረ እና ታይሜን ወስጄ በደንብ እንዳለ የተማርነው ኖትሱ እንዳለ ያየውኝ አጥንቼ ከዛ ቆንጆ ስኮር ፋይናል ኤግዛሙ ላይ አግኝቼ ኦነር ስቱደንት ሆኜ ተመርቄያለሁ። አስተማሪያችን ዲያቆን አማኑኤል ቢባል ብዙ ነገር ያስተማረን ስለ የኢየሱስ ታሪኮች የሆነው 10 ኮማንድመንቶች ስለ ሙሴ እግዚአብሔር የተካተተ እያመነ እየቀጠለ ይሄዳል። ቴድሮስ ፋሲል እንደገና ደግሞ ወደዚህ ስትመጣ ጌም ጨዋታ ምናምን ትተኗል ለምትመጣው ሌሎችም ልጆች እንደዚህ እንዲመጡ ምን ሜሴጅ ትነግራቸዋል? ጌም አጫውትም ፎከስ ስተዲ A+ እና ጎበዝ ተማሪ ነኝ። ቴሌቪዥን ሳታይ እንሂድ ወደ ቤተክርስቲያን ብለን ነው የምትመጣው ሁሌ? እኔና እህቴ ሁሌ በጣም ጠዋት ላይ እነሳለን እና እናታችንና አባታችንን እንቀሰቀሳለን። ቢካዝ እኔ እዚህ መጀመሪያ ቀን እዚህ ስማር ትንሽ ፈራሁኝ፣ ግን እንደገና እዚህ ስመጣ እኔ ደስ አለኝ። እኔ በስራት ገብርኤል ቤተክርስቲያን ስመጣሁኝ። አንድ መጽሐፍ ላይ ያነበብኩት ጽሑፍ አለ። ልጆቻችሁን ይላል ስለ ክርስቶስ ካልነገራችኋቸው ዓለም ክርስቶስን እንዳይከተሉ ትነግራቸዋለች ይላል። በእንግሊዝኛ ደግሞ ደስ ይለኛል። If you don't teach your children to follow Christ, the world will teach your children not to follow Christ ይላል። እነዚህ ልጆች ነገ ትምህርት ቤት ይሄዳሉ። ትክክለኛውን ክርስቶስ አይደለም የሚነግሯቸው። የቤተክርስቲያን ጠላቶች እንዲሆኑ፣ በኃጢአት እንዲታሰሩ፣ በክፋት እንዲታሰሩ ብዙ አይነት ምክር ነው የሚያገኙት። በተለይ በአንቺ እንደምታውቂው ዮሐንዬ በመጽሐፎቻቸው ላይ ስለ ጾታ፣ ወንድ ከወንድ፣ ሴት ከሴት ጋብቻ፣ በተለይ ኢቮሉሽን ላይ የሚሰራው ስራ ቀላል አይደለም እውነት ለመናገር እና ለምንድን ነው እኔ በራሴ የሆነ ነገር ኮንትሪቢዩት ማላደርገው? ፎከስ ፕሮብሌሙ ላይ ብቻ ከማተኮር ለምንድን ነው እኔ ራሴን ሶሉሽን አድርጌ ማላቀርበው? ምንድን ነው ሁላችንም ወደምንናፍቀው ሐዋርያው እንደሚል ወደምንናፍቀው ወደ ጌታ እንሄዳለን የሆነ ሰዓት ላይ እና ከመሄዳችን በፊት ለምን ስራ አንሰራም? ለምን በተለይ በወጣቱ ትውልድ ላይ ለምን ዋጋ ከፍለን ቀንሰን ከኛ ታይም ስራም ከምንም ቀንሰን ለምን አንሰራም? ለምን ሶሉሽን እኔ አልሆንም? ነገ ዓለም ስለ ክርስቶስ ከምትነግራቸው እኔ ስለ ክርስቶስ የቤተክርስቲያንን ድምፅ ብነግራቸው የተገባ ነው
የሚል ሀሳብ በውስጥ ያደረ ሀሳቡ የኔ ነው ማለት አልደፍርም። ምክንያቱም መልካምን ሀሳብ የሚያሳስብ የቤተክርስቲያን መሪ የሆነ ጰራቅሊጦስ ነው፣ መንፈስ ቅዱስ ነው። ስለዚህ በቃ ይሄንን ሀሳብ እግዚአብሔር በውስጥ ያሳደረ እንዴት ለምን አሳደረ አላውቅም። እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ፣ ግን እግዚአብሔር አምላክ ያበረታል። ከሲኦል እስራት ተፈተን ነፃ ወጣንበት መስቀሉ ለሰጠን ለአምላካችን እንዘምር በእውነት ስለማይነገር ስጦታው እግዚአብሔር ይመስገን። እዚህ በመማርሽ ደግሞ ምን አይነት ቢሄቪየር ኖርሽ? ቤተክርስቲያን በመምጣትሽ፣ ባይብል በመማርሽ፣ አብነት በመማርሽ? እኔ በጣም ደስ ብሎኛል። ባይብል በጣም ሁል ጊዜ ጠዋት ከረፈድን ቶሎ እንሂድ እኔ መቅራት አልፈለግም፣ ሌት መሆን አልፈለኩም። ሁል ጊዜም ደግሞ እናቴ 3 PM ላይ ተነስቼ ባክሽ ቤተክርስቲያን እንሂድ ወረቡ ጋር መሄድ ፈልጋለሁ ብዬ ጠይቃት ነበረ። ሁሉም ደስ ይላል። እኔ ራሴ እንኳን ወላጆችን ነው የምናገረው፣ ገብርኤል እንሂድ ገብርኤል እና እኔ ነው እነሱ ማስቀስቀሰው። እንደውም ቤተሰቦቼን ሁሉ ጊዜ አስቸግሬ ነው እዚህ የምመጣው። በጣም መምጣት ፈልጊያለሁ። ሁሉ ጊዜ በጣም እሄዳለሁ። መጠበቅ ሳምንት በሳምንት መጠበቅ አልችልም። ቢደክማቸውም ያመጡኛል እና በጣም ነው ደስ የሚለኝ እዚህ መጥቼ ለመማር። እንደ ከጓደኛነት በላይ ሆነ እንደ ቤተሰብነት ሆነ እና ቤተሰብ የምናገኘው ቦታ ወንድሞችና እህቶች ነው የኔ ሀሳብ የሆነ ከልጆቹም ጋር በአንድ ቀን ሁሉ ቀን እንዲሆን ነው የምፈልገው። እንግዲህ ዛሬ መቼስ ምን አይነት ስሜት ተሰምቶሃል ብዬ አልጠይቅህም። እንደ ወላጅም እንደ መምህርም አንተ እንደ ምእመኑም እጅግ በጣም ደስተኛ ነበሩና በጣም ደስ የሚል ቀን ነበረ። እስኪ የተሰማህን ነገር አጠር አድርገህ ብትነግረኝ ደስ ይለኛል። እኔ በጣም ደስ ብሎኛል። ከዛ ውጪ ተማሪዎች ላይ ብዙ ፍሬ አይቻለሁ። አንዲት ተማሪ መጣችና ዲያቆን ዛማኑኤል ኦኬ አሁን ግራጁዌት አደረግን ዳሚንስ መች ነው ክላስ ያለን? ቅዳሜ ክላስ የለንም ማለት ነው አለች። እና ላይ አይ ክላስ ይሄ እናንተን ለማበረታታት ነው፣ እንቀጥላለን፣ ትምህርቱ በስፋት ይቀጥላል። ግን ያው ለአንድ ወር መጽሐፍ ለማስመረቅ ኢትዮጵያ ሄዳለሁ እና ማርች 9 ላይ እንጀምራለን ስላት ከፋት እና የከፋት እሷ አሁን እረፍት ትወስዳላችሁ፣ ይችን ፌብሩዋሪ ብሬክ ትወስዳላችሁ ስላት ኖ እኛ ትምህርቱን መማር ነው የምንፈልገው፣ እባክህ ቶሎ ና እና ትምህርቱን ብንጀምር ይሻላል፣ ብሬክ አንውሰድ አለች። እና ይሄ የሚያሳየው ውስጧ ያለውን ለእግዚአብሔር ቃል ያለውን እሳት ነው፣ ለእግዚአብሔር ቃል ያለውን ፍቅሯን ነው የሚያሳየው። እንዲህ አንድ ልጅ እኛ እንደምናውቀው ሜይ ላይ ሲመጣ በቃ 2 ወር ዓለማዊ ትምህርት አልሄድም በቃ ብለው ደስታ እረፍት ቫኬሽን ልንሄድ ነው ብለው ነው ብዙዎች የሚደሰቱት። ልጆቻቸውን በስነ ስርዓት እያሳደጉ እየቀረጹ ቤተ እግዚአብሔር አምጥተው ልጆቻቸውን የሚያስተምሩ የሚያቆሩ ሃይማኖታቸውን ከጡት ጋር የሚያጠቡ እናቶች ልጃቸው ሌሊት ስራ ሰሩ አድረው እንደገና እንቅልፍ እያዳፋቸው ልጃቸውን አምጥተው እዚህ አስቀድሰው አቁርበው ስለ ሃይማኖቱ አስተምረው ዲያቆን አድርገው ቄስ አድርገው ካልሆነ ሴትም ከሆነ በሰንበት ትምህርት ቤት ገብታ እምነቷን ጠብቃ እንድታድግ የሚያደርጉ በልጆቻቸው ላይ ዋጋ የሚከፍሉ እነዚህ ምን ይባላሉ? ብዙ ወላጆች ልጆቻቸውን ቤተክርስቲያን አምጥተው ማስተማር የማይችሉ እነዛን አገልግሎት እንዴት ማግኘት ይችላሉ? እንግዲህ የመጀመሪያው ቤተክርስቲያን ማምጣት ለሚችሉ ያው አሌክዛንድሪያ ቨርጂኒያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ላይ ይዘው በመምጣት ማስመዝገብ ትችላላችሁ። በመጨረሻ ለልጆች የምታስተላልፈው መልእክት? ቤተክርስቲያን ቤተሰብ የምታገኝበት ቦታ እና ሁሉም ቤተክርስቲያን የራሳቸው ኮሚዩኒቲ ያለው እና ሃይማኖቱንና እምነቱን በደንብ ሲታንክር ወደ ገነት መግባት ይችላል። የኢየሱስ ክርስቶስ ቤት መማር፣ ለኢየሱስ ጸሎት በማድረግ እኔ የምመኘው እዚህ በቤተክርስቲያን አድጌ ሁሉ ነገር ለቤተክርስቲያንም ያለኝንም ሰጥቼ እና በቤተክርስቲያን ማድረግ ነው ፈልገው። I guess my message is that if you ever struggle with like understanding the Bible or like religion in a way, it's best to like confide in someone you trust, because and God is always with you and he will always give you the answers, even if you feel like
you don't understand the way he is giving you his answers. But confide in your community, because like having a community here is really amazing. And every time I come here for either, like for example, Meskel or Timket or just Kedase, I felt like I'm part of a community, and that's one of the reasons why I really like just the Ethiopian Orthodox Christian church and just my religion in general, because I feel at home in a way. So I'm really glad that Armand brought me here like in September. እዚህ ቤተክርስቲያን ደብረ ብስራት ገብርኤል ቤተክርስቲያን ኑ እና ተማሩ። በጣም ደስ ይላል። ብዙ ጓደኞችም ታገኛላችሁ። ዲያቆን አማንን በቅርበት ታውቀዋለህ። በመጨረሻ እንግዲህ የምትለን መልእክት አስተላልፍና ቆይታችንን እናብቃ። እውነት ለመናገር ሁሉም ወላጆች እንደዚህ ልጆቻቸውን ቢያሰባስቡ ምናልባት የወደፊት ልጆቻችን በወደፊቷ ኢትዮጵያ ውስጥ በተሻለ ፍቅር ይኖራሉ ብዬ አስባለሁ። እኛ ያደግንበትን አይነት ነገር አንድ ቴሌቪዥን ለ50 ለ60 አይተን ያደግንበትን አገርና ባህል እነሱም ይሄ ጥሩ ሀገር ነው በደንብ ከተያዘ በዚህ በእንጀራ እናት አሜሪካ እንግዲህ ሰብሰብ ብለው እንደ ሀገራቸው እንዲኖሩ ምኞቴም ጸሎቴም ነው። ስለዚህ ወደ እናንተ ማቀርበውን ነገር በማንበብ በክርስቶስ ፍቅር እንድትታሰሩ ከዓለም እንድትርቁ ቤተክርስቲያንን እንድትወዱ መልእክቴን አስተላልፋለሁ። እናንተንም አንዬንም እህቴ ፍጹም የሽጥላ አንቺንም እጅግ አድርጌ አመሰግናለሁ። ልጅሽ ደግሞ በቅርቡ እኔ ጋር እዚህ መጥተው እንደሚማር ነግረሽኛል። ቃል ገባልሻለሁ። ራስሽ በቀናቶች በሳምንታት ለውጡን ታየዋለሽ እና ሌሎችም ወላጆች ልጆቻቸውን በማምጣት እንዲያስተምሩ የእግዚአብሔርን ቃል ጠይቃለሁ። እናንተን እጅግ አድርጌ አመሰግናለሁ። እንግዲህ ሀንዬ ፕሮግራማችን ይሄን ይመስል ነበር። መጨረሻ ላይ እንግዲህ መልእክት አለናል። መልእክቱን እናስተላልፍና እንግዲህ ፕሮግራሙን እናብቃ። እሺ እንግዲህ ይሄ ፕሮግራም እንደዚህ እንዲያምር እንደዚህ አስተካክለን እንድንሰራው የረዱንን ያገዙን ሰዎች ማመስገን አለብን እና ፕሮግራሙን እንደዚህ አድርጎ ለቀረጸልን ለዳህላክ ፒክቸር እንዲሁም ደግሞ ከጎናችን በመሆን ፕሮግራሙን እንድንሰራ ላገዘችን ዮዲት ወይንም ቫንዶር ፋርማሲ እሷን እጅግ አድርገን እናመሰግናለን። ነባ አድቨርታይዝ ልጆቻችን ግራጁዌት ሲያደርጉ ያን መሰለ ሪቫን ሰርቶልናል። እጅግ አድርገን እናመሰግናለን። የነበረን ቆይታ ይሄን ይመስል ነበር። አብራችሁን ለነበራችሁ ሁሉ ምስጋናችን ከልብ ነው። እግዚአብሔር አምላክ እየረዳን የክርስቶስ እስረኛ መንፈሳዊ ትውልድ 3ኛ ዙር እንዲህ ባማረ መልኩ ተመርቀዋል። 4ኛ ዙር በቅርቡ ይመረቃሉ። 5ኛ ዙር ምዝገባ ጀምረናል። ልጆቻችሁ እንዲማሩ የምትፈልጉ ወላጆች ከታች በተቀመጠው የኢሜል አድራሻችን ኮንታክት እንድታደርጉን በትህትና እንጠይቃለን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።